ሰላም ነው? እንዴት ነሽ እህቴ? ደህና ነሽ? ሰላም ነው? እንዴት ነው ስራ? ምንም አይደለም። ወንድ ነው ሴት ልጅ ነው? ወንድ ነው። ምን ሆኖ ነው የሚያለቅሰው? እንግዲህ ምን አውቃለሁ እኔ አላወኩም። ይሄንን እየሰራሽ ነው የምታስተዳደሪው? ያው ልጅ ስላለኝ ነው ያው ስለወለድኩ ነው እንጂ በፊት ደህና ስራ ነበር። ምንድን ነበር የምትሰሪው? ፒዛ በርገር ሰራ። ተቀጥረሽ ነው? እና ለምን ወጣሽ? ያው መጫት ስለሆነ ማለት ማቆያ አልቀበለኝ ስላሉ ያው አንድ አመት እስከሚሞላው ድረስ። አንድ ልጅ ብቻ ነው ያለሽ? ትልቅ አለኝ። ያው እሱ ደግሞ ተማሪ ነው። ኦኬ። ባለቤትሽ ሳለ? የለም። የት ሄደ? የለም። እውነት ብቻሽንም ታሳድጊው? የቤት ኪራይስ? በቃ ይሄን የሰራው አንዳንድ ሰው ያግዘኛል። ያው ስንት ከፍያለሽ የቤት ኪራይ? ብዙ አይደለም ትንሽ ነው። ስንት ብር? 2000 ብር። 2000 ብር። ይሄን እየሸጥሽ በቀን ስንት ብር ታገኛለሽ? ሲሄድ አንዳንድ ጊዜ ያው ሲሄድ 200 ብር ምናምን በኪሎ ነው የምናመጣው። ከዛ ካመጣ ነው ላይ 200 ምናምን እናገኛለን በቀን ሳይሆን ሲሄድ ሁለት ቀን ምናምን ሽጣለሁ። ኦኬ። ሌሎች ስራዎች ለመስራት አልሞከርሽም? ልጅ ይዘህ ብዙ ጊዜ ምን ይሰራል? ልጅ ስትይዝ ነፃ ስትሆን ነው እንጂ። በዝነሽ ፒዛና በርገር ላይ? አዎ ልምድ አለኝ። ልጁ እስከሚያድግ ነው። ከዛ በኋላ አልቸገርም። በደንብ ትሰራለሽ? እኔ እንዳጋጣሚ አሁን ሳይሽ ጊዜ ልጅሽንም እያባበልሽ እየሰራሽም ሳይሽ ጊዜ ደስ ስላለኝ ነው። ባላደራው እባላለሁ እኔና እንደዚህ እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደዚህ እንዳንቺ ላሉ ብርቱና ጠንካራ እናቶች ልጆቻቸውን ለሚያሳድጉ እናቶች አደራ አድርስ እያሉ ይልኩኛል። የኔ እናት አይደለ? አዎ። እስቲ እቺ ነገር ትንሽ ላንቺ ነው። አረ እንኪ እናቴ። አረ ችግር የለውም። ለምን ትቸገራለህ? ተቸግሬ አይደለም። አንቺ ግን ጠንካራ ሰው ስለሆንሽ ስላየሁሽ ደስ ስላለኝ ነው። እና ደግሞ ምናልባት እቺ ትንሽዬ ገንዘብ ነች አንቺን ልጠቅምሽ ትችላለች አይደለ? ለኔማ ይጠቅመኛል። አንተን ካላስቸገርኩ ምንም አታስቸግሪ። ችግር የለውም እናቴ። እግዚአብሔር ይስጥልኝ። አሜን። መድኃኒዓለም ይስጥልኝ። እንግዲህ እሱ ይታሰብ። አሜን። እግዚአብሔር ቀሪ ዘመንን ይባርክልኝ። አሜን። ምን ታረጊበታለሽ ግን? እንግዲህ ያው ይሄንን ሰፋ አድርጌ ይዛለሁ። ደህናውን ሙዝ አመጣና ይሄ ያው ትንሽ እንትን ስለሚል ብዙ አይሄድም። ደህና ሙዝ ካወረድኩ ግን ያው ሰው ይገዛኛል ማለት ነው። አዎ ሰው በደንብ ገበያ ይኖረዋል። ስንት ብር ይመስልሻል? እኔ ምን አውቃለሁ? እኔ እንጃ። 10000 ብር ነች። ወይኔ ጉዴ ፈላ። እሺ እንግዲህ የእውነትህን ነው አልወሰደው? አዎ የእውነቴን ነው። ላንቺ እኮ ነው። ችግር የለውም እንዴ? ፈራሽ? ፈርተሽ ነው? ያስፈራል እንጂ። አይዞሽ አትፍሪ። ያው እንደነገርኩሽ እኔ ሰዎች አደራ አድርስ እያሉ ስለሚልኩኝ የዛ ነው። እሺ የዛ ነው። እሷ 10000 ብር ነች እሷ። እሺ እንግዲህ መድኃኒዓለም እቺ ልጨምርልሽ? አይ ይበቃኛል። እንኪ እናቴ ይበቃኛል። እና ችግር የለም። ኧረ አታጓጓይ ግን። ለምን? ይሄው ለምን አጓጓሻለሁ? ይሄው ሰጠሁሽ። እያጓጓሽ አይደለም ሰጠሁሽ ላንቺ። እሺ እግዚአብሔር ይስጥልኝ። ምን ማለት እንዳለብኝ አላውቅም። ደስ ብሎሻል? ደስ ብሎሻል? ፍርሃትም ደስታም አለ። ምን ያስፈራሽ? እኔ አላውቅም። ሳልሰራ እንዴት ማለት ይከብዳል። ሳልሰራ በቃ እየሰራሽ ነው አንቺ። ጎበዝ ሰው ነሽ። ልጅሽን እያሳደግሽ ነው አይደለ? እየጣርሽ ነው ያለሽው። ስለዚህ ደግሞ ላንቺ ይሄ ትንሽዬ ነገር ነው። ከዚህ በላይ ደግሞ እንድትሰሪ ከዚህ በላይ ደግሞ ሌሎች የተሻሉ ነገሮችን እንድትሞክሪ ብዬ ነው። እሺ እኔ እናት በእርግጥ ልክ ነሽ። አሁን ጊዜው ያለንበት ወቅት ሰው ዝም ብሎ ገንዘብ ሲሰጥ ልትፈሪ ልታስቢ ለምንድን የሰጠኝ ልትይ ትችያለሽ አይደለ? አሁን ካለንበት ከወቅቱም አንፃር ከጊዜውም አንፃር ነውና ግን ያው እኔ ደግሞ ይሄንን ነገር አንቺን ማወራሽ በመልካም ነው። ያው ሁሉን ደግሞ ያደረገው እግዚአብሔር አይደለ? እኔና አንቺን ያገናኘን ፈጣሪ ስለሆነ ለዛ ነው። ስንት ብር ሆነ አሁን አንድ ላይ በድምሩ? እንዳልከኝ ከሆነ እንግዲህ 20000 ብር ነው። 20000 ብር
እኔ እንጃ ነው ያላቅም ቻኔ እንጃ ደንግጠሻል? አዎ። እንደዚህ አይነት ብር ይዘሽ አታውቂም ነበር? እንደዚህ አይነት ብር ይዘሽ አታውቂም? እኔ ብር እንጃ እኔ ያላቅም ይዘሽ አታውቂም እንደዚህ አይነት ገንዘብ? እሺ በደንብ ላስደንግጥሽ። በቃ ይሄ ልጨምርልሽ። አይ ይቅርብኝ። 30 ሺህ ብር። ኧረ ምንም አይሰራልኝም፣ ይበቃኛል። ባንክ አካውንት አለሽ አይደል? አካውንት አለኝ። በአካውንትሽ ታስቀምጪና ሰዎችም እንዳይወስዱብሽ ቀስ እያልሽ እያወጣሽ ለምትፈልጊው ነገር ተጠቀሚበት። በጣም ደስ እያለኝ ነው ይሄንን እሺ ስሰጥሽ እናቴ። ቅር እያለኝ ወይኔ ተቸግሬ አይደለም የምሬን ነው። እንኪ እንዴ ምን ይፈል 30 ሺህ ብር ምን ላድርገው ታዲያ? ይሄንን አሁን ባንክ ማስገባት ትችያለሽ። ባንክ አስገብተሽ ቁጭ አድርገሽ ለምታስቢያቸው መስራት እየፈለግሽ ገንዘብ ቸግሮሽ አያውቅም? አዎ ያ እውነት ነው። ስለዚህ እነዛ ነገሮች እንድታደርጊበት ነው። ይሄንን ገንዘብ እኔ ከራሴ አይደለም የሰጠሁሽ። ቀደም እንደነገርኩሽ እኔ ባላደራው እባላለሁና ይሄንን ገንዘብ እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 ብር አዋጥተው ነው የላኩልሽ ላንቺ የተለያዩ ሰዎች። ስለዚህ እኔን ሳይሆን እነሱን አመስግኛቸው፣ መርቂያቸው። እንግዲህ የእውነት ከሆነ መድኃኒዓለም እሱ እጥፍ ድርብ አድርጎ ይክፈል። እኔ ግን አላመንኩም፣ እስካሁን ድረስ አላመንኩም። እንጃ እንደዚህ ነበር ማይቼ ስለማላቅ እኔ አላውቅም። እግዚአብሔር እንግዲህ እሱ የእውነት ከሆነ እግዚአብሔር የእውነት ነው። እሺ ምንም ጥርጥር እንዳይገባሽ፣ የእውነት ነው። እግዚአብሔር ማርያምን የምሬ ነው። በቃ እንግዲህ እሱ መድኃኒዓለም እሱ ይክፈላቸው። ከሰው ምንም አይገኝም። አዎ ሰው ከንቱ ነው፣ ግን እግዚአብሔር በሰማይ ይቆያችሁ። በሰማይ ነው የሚገኘው። አሜን። እግዚአብሔር ይስጥልኝ። ምናልባት አሁን ይሄንን የሚያዩ አንቺን ማገዝ መርዳት ከፈለጉ ሰዎች እንዲያግዙ ስልክ ቁጥር አለሽ? አለኝ። ንገሪ። 09 22 78 7152 የባንክ አካውንት የምኑን? ንግድ ባንክ በቃሌ አላውቀውም። ትልቅ ነው ቆይቷል። በቃልሽ የምታውቂው አለ? ሌላ ባንክ አለሽ በቃልሽ የምታውቂው? በቃሌ እርግጠኛ አይደለም። በቃ ምናልባት ሰዎች እንግዲህ ይሄንን አንቺ ሲኒያ ባንክ ነው ያለው። እንግዲህ ምናልባት ሰዎች አንቺ ማገዝ ከፈለጉ እንግዲህ በዚህ ስልክ ይደውሉልሻል። እግዚአብሔር ካንቺ ጋር ይሁን። አሜን። ነገ ላይ ደግሞ የራስሽ ፒዛ ቤት፣ በርገር ቤት ደግሞ ከፍተሽ እንግዲህ እግዚአብሔር ለመገናኘት ያብቃንሽ። እህቴ በርቺልኝ። አሜን። ስላገኘሁሽ በጣም ደስ ብሎኛል። እሺ ምናልባት ገንዘቡን ግን እንዳይወስዱብሽ ባንክ ልታስገቢ መሸኘት ከፈለግሽ ልሸኝሽ ወይ ደግሞ ሰው ካለ አብሮሽ እንዳይወስዱብሽ ነው። ይሄንን ገንዘብ ስላዩ ወይ ማለት እንዳይወስዱብሽ ባንክ እንድታስቀምጩ ስለምፈልግ ነው። እሺ ልሸኝሽ? በአቢሲኒያ ባንክ አለ እዚህ ጋር? ያው በዚህ ጋር አለ። አቢሲኒያ የቱ ጋር ነው? በዚህ እንደዚህ ጥፍ ብለህ ቅርብ ነው። መኪና እዚህ አቁሜ በእግር እንሂድ አንድ ላይ ከፈለግሽ። ደስ እንዳይለህ። አይ አንቺ እንትን እንዳይወስዱብሽ ስለምፈልግ ነው። ይወስዱብሻል። የሰጠኸኝ አንተ ነህ። ምንም አይመስለኝም። ገባኝ። አይ ሰው እንዳይወስድብሽ ነው። ይሄንን ሲያዩ ያዩ ሰዎች እዚህ ጋር እንዳይወስዱብሽ ከፈለግሽ አብሬሽ ሂጂ እንድታስገቢ ላድርግ። እሺ ያሹ አንቺ ውስጥ ከተቹና ይሹ ያንቺ ነው እኮ ከዚህ በኋላ የኔ አይደለም።